ህይወታችሁን በአንዴ ሊቀይር የሚችል ዘይት የሚመረትበትን ተክል ነው ዛሬ የማሳያችሁ። በለስ እንግዲህ ከዚህ ተክል ፍሬ ውስጥ የሚመረተው ዘይት በአንድ ሊትር ከ3000 እስከ 5000 ዶላር ለግብይት ይቀርባል። በዓለም አቀፉ ማህበረሰብ በጣም የሚወደድና የሚፈለግ ነው። ውድ ዋጋ ነው። እስካሁን እንግዲህ ከተመረቱ ኦይሎች በጣም በውድ ዋጋ የሚሸጠው በግንባር ቀደም የዚህ ፍሬ ዘይት ነው። በሀገራችን በስፋት ይመረት እንጂ እኛ እንግዲህ ለምግብነት የምናውለው ውስን ቁጥር ያለን ሰዎች ነን። እንዲሁ በየጎዳናው 10 ብር እና 5 ብር እየገዛን ነው የምንመገበው። አንዳንድ ሰዎች ለምግብነት እንደሚውልም ላያውቁ ይችላሉ። ዘርፈ ብዙ ጤናዊ ጥቅሞችን ይሰጣል። እርጅናን ለማዘግየትና ለመግታት ይረዳል። የቆዳ ጤናማነትን በሰፊው በጉልህ ነው የሚጠብቀው። የፀጉር እድገትና ውበትን እንዲሁ ይጠብቃል። የስርዓተ ምግብ አካላችን ጤናማነቱን ለመጠበቅ ሁሌም ብናዘወትረው በቀን አንድ ፍሬ ብንመገብ ጤናማ የሆነ የስርዓተ ምግብ አካል እንዲኖረን ያደርጋል። በለስ እንግዲህ ፍሬው ብቻ አይደለም ለምግብነት የሚውለው፣ ግንዱም ተጠብሶ ለምግብነት መዋል ይችላል።